ምን መሰለህ የመጀመሪያ ላነሳ የፈለኩት ርዕሰ ጉዳይ በዋነኝነት ሰው ከማግባቱ በፊት ስለ ትዳር አጋሩ ማወቅ የሚገባው ነገሮች ምንድን ናቸው ብለህ ታስባለህ? ውድዬ አንተ ፈሪሃ እግዚአብሔር አላት ወይ የሚለው ነገር የሚቀድም ነገር ነው። ያው እግዚአብሔርን መፍራት ከምንም በፊት ያው የሚቀድም ነገር ስለሆነ ማለት ነው። ከዛ በኋላ መልክ፣ አቋም ምናምን ከሚባሉ ነገሮች ማለት ነው። እነሱ የሚሰለቹ ነገሮች ናቸው። ለመለወጥ የሚጥር ሰው ነው ወይ? ሚለፋ ነው ወይ? ነገን የበለጠ አስፍቶ የሚያይ ነው ወይ? ሰላም እንዴት ናችሁ? የዘሊና ቲዩብ ቤተሰቦች እንደምን ከርማችኋል? ቆይተናል። እውነት ነው፣ በጣም ቆይተናል። በአንዳንድ የቤተሰባዊ ጉዳዮች ምክንያት ነው ዛሬ ተመልሰን መጥተናል። ይህንን ዘሊና ቲዩብ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። አሁኑኑ የደውል ምልክቷን ጫን በሏት። ጫን ሰብስክራይብ አድርጉ። ዲንዲን ማድረግ ነው። ዛሬ ውድዬ በሆነ ጉዳዮች ካልተነጋገርን በሚል ተገኝተናል። በምን ስንት ጉዳዮች ናቸው ዛሬ ውዶች ናቸው ማያቸው? እስቲ አትኮርጅ። በኖት ነው ዛሬ ውዶችዬ 4 ርዕሰ ጉዳዮችን በዋናነት ይዤላችሁ መጥቻለሁ። ከማን ጋር? ከውድዬ ጋር ለመወያየት ብዙ ሀሳቦችን እንደምትወስዱ እንደምትገነዘቡበት እርግጠኛ ነኝ። ምን ትላለህ? ወደ ጥያቄ ልሂድ ወይስ የምትላቸው ነገር አለ? ምንም አንልም። የምንለው ነገር ምንድነው? ፎሎ ምንድነው? ሰብስክራይብ እያደረጋችሁ አይደለም? የቲክቶክ ልምድ ነው። ሰብስክራይብ እያደረጋችሁ አይደለም? ቪዲዮአችንን እዩት፣ አበረታቱን። ተደጋጋሚ ለመምጣት ነው ያሰብነው። ከዚህ በተሻለ ላቅ ባለ ሁኔታ እንድንገኝ እናንተን ማበረታቻ እንፈልጋለን። በትክክል ቺን ውብ የሆነች ልጅ ከአራስ ቤት ስትወጣ በደንብ ኢነርጂዋን ከፍ አድርጋችሁልን በደንብ አድርጌ ኢነርጂያችንን እንድናወጣው የእናንተ እርዳታና ድጋፍ ያስፈልገናል። ሰብስክራይብ አድርጉ። ዘሊና ቲዩብ። እሺ የኔ ውድ ምን መሰለህ፣ እስቲ ደገፍ ዘና ፈታ በል። ዘና ፈታ ልበል። ጨናነቅብኝ አቦ። ምንድን ነው? ኧረ ምንም አለ። እሺ የኔ ውድ ምን መሰለህ፣ ዛሬ ልንወያይበት ያሰብኳቸው 4 ርዕሰ ጉዳዮች አሉ። ስለ ትዳር ማለት ነው። ስለ ትዳር ነው። እኛ ያው ስለ ትዳር በደንብ አውቀን ተገንዝበን ሳይሆን ካልነው ካለን ትንሿም ልምድ ቢሆን ካለማወቃችንም ቢሆን ለእናንተ ለማካፈል ፈልገን ነው እንጂ እኛ የበለጠ አውቀን ምናምን ሳይሆን ትንሿን ያወቅነውን ያነበብነውን ያየነውን በህይወት ነው ልናካፍላችሁ የፈለግነው። ምን መሰለህ የመጀመሪያ ላነሳ የፈለኩት ርዕሰ ጉዳይ በዋነኝነት ሰው ከማግባቱ በፊት ስለ ትዳር አጋሩ ማወቅ የሚገባው ነገሮች ምንድን ናቸው ብለህ ታስባለህ? ውድዬ አንተ ሰው ከማግባቱ በፊት ስለ ትዳር አጋሩ ማወቅ ያለበት ነገሮች፣ ስለ ትዳር አጋር አድርገሽ ስለምትመርጪው ሰው ማወቅ ያለበት ነገሮች ብዙ ነገር ነው ማወቅ ያለብሽ። በትክክል በጣም ብዙ ነገር ነው ማወቅ ያለብሽ። ምንድነው ያው ሁሉም ሰው መጀመሪያ ሃይማኖቱን ነው የሚያውቀው። ከኔ ጋር ይመሳሰላል አይመሳሰልም የሚለውን ነው። እና እንደኔ ለመጀመሪያ በጣም ኮንሰርኑ የሚሆነው ምንድነው፣ እንደ ወንድ ለምሳሌ ያቺ ሴት ምንድነው እንደ አንድ ክርስቲያንም ሆነ ያው ወደ እግዚአብሔር መንገድ ታቀርበኛለች ወይ? ከእግዚአብሔር ጋር ያላት ግንኙነት እንዴት ነው? እግዚአብሔርን የምትፈራ ናት ወይ? ፈሪሃ እግዚአብሔር አላት ወይ የሚለው ነገር የሚቀድም ነገር ነው። ያው እግዚአብሔርን መፍራት ከምንም በፊት ያው የሚቀድም ነገር ስለሆነ ማለት ነው። ከዛ በኋላ ሁሉም ነገር ተከትሎ ይመጣል። መቅደም ያለበት እግዚአብሔርን የምትፈራ የእግዚአብሔርን መንገድ የምትከተል ፈጣሪዋን የምታከብር ሴት ናት ወይ የሚለው ነገር በጣም ማንዳቶሪ የሆነ ነገር ነው። እንደ ወንድ ያው አንቺ እንደ ሴት ደግሞ የምትናገሪው ነገር ሊኖርሽ ይችላል። ከዛ በመቀጠል ለእኔ ላይና እንትን ልል የምችለው ነገር ምንድን ነው፣ ኑሮዬ ላይ ምንድን ነው እቺ ሴት የምትጨምረው? ይሄ የመብላት የመጠጣት ቤት ውስጥ ሰርቬይ ማድረግ ምናምን ጉዳይ ምናምን ብቻ አይደለም መሆን ያለበት ነው። አሁን እንደዚህ ለመብላት ለመጠጣት እሷ ትንከባከበኛለች ወይ እንደዚህ ታደርግልኛለች ወይ ምናምን አይደለም። ምንድነው ሰው ሰራተኛ መቅጠር ይችላል እንክብካቤ የሚፈልግ ከሆነ። ገንዘብ ካለ ሰራተኛ ቀጥሮ መኖር ይችላል። እሱ አይደለም አሁን ሚስት የመሆን ትልቁ ትርጉሙ እሱ አይደለም። ረጅም ዘመን እኔን መስላ የምትኖር ሴት ናት ወይ? ሰላም የምትሰጠኝ ሴት ናት ወይ? ምንድነው ዓለም ላይ ወጥቶ ሰው ሲሰራ በጣም ፈተና ያለው ነገር ነው። ሁላችንም የምናውቀው ነው። ሁላችሁም ታውቁታላችሁ። በጣም ስለዚህ
ያንን ውጣ ውረድ ሰው ከሰው ጋር ተጋጭቶም ሆነ ስራ ተጨቃጭቆም ይሁን ደክሞትም ይሁን ምንም ይሁን ሲመጣ ቤቱ እንዲናፍቀው የምታደርገው ሴት ናት ወይ የሚለው ነገር በደንብ የሚሰመርበት ጉዳይ ነው። እሱ ያው እንደየወንዱ ክራይቴሪያው ሊለያይ ይችላል። ለእኔ ግን ይሄ በጣም ወሳኝና መሰረታዊ ነገር ነው። ይሄ ቢሳይድ ኦፍ መልክ፣ አቋም ምናምን ከሚባሉ ነገሮች ማለት ነው። እነሱ የሚሰለቹ ነገሮች ናቸው። የሚሰለቹ ነገሮች ናቸው። ሰው ሁልጊዜም አዲስ ነገር ባየ ቁጥር ሌላ አይነት ስሜት ነው የሚሰማው። ሰው ከሱ መሻገር አለበት። አሁን ትዳር ውስጥ ሲገባ አቋሟ፣ መልኳ፣ ቁመናዋ፣ ፀጉሯ ምናምን የሚል አይነት ምዛኔ ውስጥ ሆኖ ሰው ትዳር ውስጥ የሚገባ ከሆነ በቃ ምንድን ነው ስሜት ነው። ሌላ ደግሞ ከእሷ የምትበልጥ ቆንጆ ሲያይ ደግሞ ሊገለበጥ ነው ማለት ነው ያ ነገር። በዛ ላይ ያ መሰረት ሊሆን አይገባውም። እናያለን አሁን አንዳንድ ትሬንዶች እናያለን። እግር ኢዝ ማንዳቶሪ ምናምን ይላል ቲክቶክ ላይ ይመጣል ምናምን። እግር በጣም ማንዳቶሪ ነው ምናምን። ማን ቀቅላት በለው እግሯን። በጣም ምንም እንደዚህ የሚባል እንትን ውስጥ የሚገባ ነገር አይደለም። እየገባ ያለኸው ኮሚትመንት የሚፈልግ ተቋም ውስጥ ነው። እግሯ ኮሚትር ሊያደርግ አይችልም። አንድ ምንድን ነው እኔ ነኝ ያለ በጣም ውብ ስዕል እያየህ ከሆነ ጊዜ በኋላ ይሰለቻል። ያ ውብ ስዕል ምንም ጥያቄ የለውም። ሰው ነና የስሜት ጉዳይ ስለሆነ ማለት ነው። ስለዚህ እነሱ ክራይቴሪያዎች ሊሆኑ አይችሉም። ይሄ መልክ ምናምን እንዳልኩሽ ማለት ነው። ሲቀጥል ስብዕና ላይ በደንብ ሰው መጠናናት አለበት ብዬ እኔ እመክራለሁ። በጣም ማጥናት አለበት ሰው ምን አይነት ስብዕና ነው ያላት። አሁን ለምሳሌ እንደ ወንድ ሴቷን ነርቸር የሆነ አይነት ኔቸር አላቸው ሴቶች። መራራት እናትነት የሚባለው ነገር አለ። ያንን ነገር አላት ወይ ሴቷ? ያ ነገር አላት ወይ? ተፈጥሮዋ ላይ እሱን ነገር ኤክስፒሪየንስ ታደርገዋለች ወይ? ተተገብረዋለች ወይ? ምናምን የሚለውን ነገር ሰው ማየት አለበት። ያው እንደ ወንድ ስለሆነ መናገርሽ ማለት ነው። እነዛን ነገሮች ማወቅ አለባቸው። ባጭሩ ብዙ ናቸው፣ ተወርቶ የሚያልቁ ነገሮች ምናምን አይደሉም። በትክክል እነዛም ማወቅ አለበት ብዬ እገምታለሁ። በጣም ጥሩ። በጣም ብዙን ገልጸኸዋል። እኔም ደግሞ ከሴቶች አንግል ሆኜ ስረዳው ይሄንን ነገር ምንድነው መሰለህ፣ ያው የመጀመሪያውን ጠቅሰኸዋል። በሃይማኖት ይመስለኛል ወይ በሃይማኖት መምሰል ግዴታ ነው። በሃይማኖት ከማይመስልህ ሰው ጋር አንድ መሆን ስለማትችል ማለት ነው መጀመሪያ። በመቀጠል ደግሞ ያ ሰውዬ ወደ እግዚአብሔር ያቀርበኛል ወይ? ወደ እግዚአብሔር ይወስደኛል ወይ? ወይስ ከእግዚአብሔር ቤት ያርቀኛል? ከእግዚአብሔር ቤት ያሸሸኛል ወይ? ወይስ ወደዛ እንድንቀርብ እንድንጠጋ ያደርገኛል ወይ የሚለው ነገር ዋና መሰረታዊ ነገር ነው። ከዛ በመቀጠል ደግሞ ያው በቃ ለነገሮች እንዴት ነው የሚወስደው ነገር። አሁን እስታክ አድርጎ የሚቆም መሆን የለበትም። በተገናኘንበት እንትን ላይ ሁኔታ ላይ ለመለወጥ የሚጥር ሰው ነው ወይ? የሚለፋ ነው ወይ? ነገን የበለጠ አስፍቶ የሚያይ ነው ወይ? ማንኛውም ሰው ኖሮ ላትገናኝ ትችላለህ። ግን ባይኖርህም ተገናኝተህ ሰርተህ ለፍተህ ጥረህ የምታመጣው ነገር ስለሆነ ገንዘብ ማለት ነው። ሜንታሊቲ ያለው ወይ ነው። በትክክል እሱን ዋና ነገር ነው ብዬ አስባለሁ። እኔ እንደ ሴት ማለት ነው። እሺ፣ ሁለተኛው ጥያቄ ደግሞ ምን መሰለህ? እኔ ውድ ሰው ወደ ትዳር ከመግባቱ በፊት ለትዳር የሚገባው ግንዛቤ ስለ ትዳር የሚኖረው ግንዛቤ ትዳር ምንድን ነው የሚለው በትክክል እኔ እዚህ ላይ ቅደም የሚኖረው ግንዛቤ ምን ብዬ አምናለሁ። እኔ ከሴቶች አንግል ያው ሁላችንም መጀመሪያ ሮል ሞዴል አድርገን ቤተሰቦቻችንን ነው። ብዙ ጊዜ መነሻችን እያየን ያደግነው ነገር ነው። ስለ ትዳር ጠንካራ ጎንም መጥፎ ጎንም ሊኖረን ይችላል ብዬ የማስበው እና ከቤተሰቦቻችን ነው ያንን ነገር የምንወስደው ጥሩን ነገር ማለት ነው። እና ጠፋብኝ ሀሳቤ ተበተነብኝ። እሺ ልቅደም ብለሽ ነው? ልቅደም ብዬ መቅደም አልነበረብኝ። ሌዲስ ፈርስት ምናምን አይሰራም። እሺ በቃ አስታውሻለሁ። አንተ በልኝ። ስለ ትዳር ሊኖረው የሚገባው ግንዛቤ ያው ምንድን ነው? ትዳር እንደ ጫጉላው አይደለም ሁሌ። ይህን ሰው ማወቅ አለበት። በጣም ኮሚትመንት የሚፈልግ መስዋዕትነት የሚያስከፍል ትዕግስትን የሚጠይቅ አርቆ ማሰብን የሚፈልግ ኃላፊነት መቀበል
መወጣት ፕላስ ምንድን አካውንታቢሊቲ ያለበት ተጠያቂነት ያለበት ለምትሰሩት ነገር ለምታደርጓት ድርጊት ኃላፊነት የምትወስዱበት ተቋም ነው። which is እንደ ወንድ ሲታይ ምንድነው ወንድ ምንድነው ወንድነቱ የሚፈተንበት ተቋም ነው። ወንድ ሆኖ መገኘት መቻል አለበት። ብዙ ኃላፊነቶችን መወጣት ስትራግሎችን ኢንዱር አድርጎ ዋጥ አድርጎ ቤሬሮችን አልፎ መሰላክኖቹን ገንጥሎ ምናምን ለቤተሰቡ የሚፈለገውን ነገር የሚያቀርብበት ባጭሩ ቃል ወንድ ሆኖ የሚገኝበት ተቋም ነው። ስለዚህ ሁሌ ደስ እየተባለ እንደምታዩት አይደለም፣ አይምሰላችሁ። እኔ እዚህ ላይ በደንብ መናገር የምፈልገው ሶሻል ሚዲያው ላይ የማይሆን አይነት ትሬንድ ተለምዷል፣ የካፕሎች ህይወት ምናምን። እኛ ላይ እንደዚህ አይነት ነገር ማታየቱም አንደኛ ለዛ ነው። ትዳር እንደዛ አይደለም። ይሄ ላይ በየ15 ቀኑ ፓራዳይዝ ሎጅ፣ በ6 ወሩ ዱባይ፣ በየአመቱ የሆነ አውሮፓ ሀገር ምናምን እየሄዱ ምናምን እንደሚዝናኑበት አይደለም ትዳር ነው። እንደዛ አይኖሩም እነዛ ሰዎች። አብዛኞቹ በስፖንሰርሺፕ ነው የሚሄዱት። ይህንን ሁላችሁም እንድታውቁት ነው። ሁሉም ሰው ኖሮት ሊሄድ የሚችል አለ። አዎ ኖሮት የሚያደርገው ከፍሎት የሚያደርገው ሰው ግን አያሳያችሁም። ለእናንተ ብዙ ባለሀብቶች አሉ እኮ እንደዛ የሚኖሩ ግን ፐብሊክ ላይ አውጡትም ለምን ያሳያችኋል? እሱ የነሱ ህይወት ነው። ስለዚህ ሶሻል ሚዲያ ላይ በምታዩት መንገድ አይደለም ትዳር እንትን የሚባለው። ከዛ እሱ እንዲታይ የሚፈለገው ነገር ነው የሚነገራችሁ፣ ወይም እንድታዩት የሚፈለገው ነገር ነው የሚታየው። ትዳር እንደዛ አይደለም። ብዙ ኃላፊነት ያለበት ተቋም ነው። ስለዚህ ሰው ሆኖ የሚሰራበት አንድ ተቋም ነው። ስለዚህ ኃላፊነት ለመቀበል ተጠያቂነትን ለመለማመድ ሪስኮችን ለመውሰድ ዝግጁ የሆነ ሰው ነው። የዛ አይነት ሜንታሊቲ ያለው ሰው ነው ትዳር ውስጥ መግባት ያለበት እንጂ ገንዘብ ስላለን ብቻ አይገባም ትዳር ውስጥ። ገንዘቡ ብቻ ራን አያደርግም ትዳሩን። እዚህ ውስጥ ብዙ መሰራት ያለበት ነገር አለ ነው። ትዳርን ስለ ትዳር እንደዛ ማሰብ አለበት። ፕላስ በየሃይማኖታችሁ ስለ ትዳር ትምህርትን ብትወስዱ ጥሩ ነው። እኛ እንዳንድ ክርስቲያን እንዳንድ ኦርቶዶክሳዊ ክርስቲያን እንላችሁ የምችለው እኛ ጋር ኦርቶዶክሳዊ ክርስቲያን የሆናችሁ ሰዎች በየደብራችሁ የትዳር ትምህርት የሚሰጡ ኮርስ የሚሰጡ ሰዎች አሉ። የቤተክርስቲያን ትምህርት በደንብ ተማሩ። ትዳር ላይ ምንድን ነው ትዳር የሚለው ነገር አላማው ምንድን ነው? አላማው ምንድን ነው? የትዳር አላማ ምንድን ነው? ለምንድነው እግዚአብሔር ትዳር እንዲኖር ያደረገው? ወንድና ሴት ተጋብተው እንዲኖሩ ያደረገበት ምክንያት ምንድን ነው የሚለውን በደንብ ብትገነዘቡ፣ ያው ተጋድሎ ያለበት ህይወት ስለሆነ አልጋ ባልጋ የሆነ ነገር አታዩም። ስለዚህ ያው እያስፈራራናችሁም እኮ አይደለም። ኦልሬዲ እኛ ያለንበትን ነው የምንነግራችሁ። ደስ የሚል ነው፣ ምንም ጥያቄ የለውም። ግን እዛ ያ ደስታ የሚገኘው ግን ከብዙ ውጣ ውረዶች ጋር ነው። ዝም ብሎ ሚዲያ ላይ እንደምታዩት አይደለም ነው። እሺ፣ ይህን ነገር ያው ሼር እንዳደረጋችሁ እፈልጋለሁ። ግሩም ነው። አዎ በእኛ ቤተክርስቲያን የሚሰጥ ትምህርት አለ፣ አስተምሮ አለ ስለ ትዳር በዋናነት እሱን መማር ያስፈልጋል። የጠፋብሽን ነገር ግን መጨረሻ ላይ እናስታውሳለን። ካልሆነ ሌላ ቪዲዮ ላይ ትናገሪያለሽ። ባለፈው የጠፋብኝ ብለሽ ትናገሪያለሽ። አስታውሰዋለሁ። መውሰድ ያስፈልጋል የትዳር ትምህርት። ከዛ ደግሞ በቃ ከምናየው አንጻር ነው ትዳር እንትን ሊኖረን የሚችለው ግንዛቤ ከኖርንበት ከማህበረሰባችን አንጻር ማለት ነው። እና እሺ፣ ሶስተኛው ጥያቄ ደግሞ ምንድነው መሰለህ? ብዙ ሰው እንደውም በደንብ እዚህ ላይ ቆም ብላችሁ አዳምጡ። እሺ፣ ቁጭ ብላችሁ እንዳታዳምጡ፣ ቆም ብላችሁ አዳምጡ። ገንዘብ ለትዳር መቆም ወይም ህልውና ገንዘብ ብቻ ወሳኝ ነገር ነው ወይ? ገንዘብ ብቻ ወሳኝ ነገር ነው ወይ? ማለት ገንዘብ ብቻ ለትዳር መቆም ወይም ህልውና ገንዘብ ብቻ አይደለም። ምንም እናንተም የምትመልሱት ይመስለኛል። ብዙ ሰዎች ከገንዘብ በፊት ብዙ ነገር የሚቀድም ነገር አለ። ገንዘብ ያላቸው ሰዎች ያው ሲፋቱም ትዳሩ ሲፈርስም ንብረት ተከፋፍለው ሲሄዱም እናያለን። ገንዘብ ብቻ ማተር አያደርግም። መብላት መጠጣት ብቻ በምቾት መኖር ብቻ ትዳርን አያቆሙም። ገንዘቡ ስላለ ብቻ አይቆምም። ገንዘብ ያስፈልጋል ወይ? ይሄ ምንድን ነው? ምንም ጥያቄ የሌለው ነው። እሑድ ሰንበት ነው ወተት ነጭ ነው እንደሚል አይነት ክርክር ነው የምንገባው። ገንዘብ ያስፈልጋል አያስፈልግም፣ ገንዘብ ማንዳቶሪ ነው አይደለም የሚል አይነት ጭቅጭቅ ውስጥ የሚገባ ሰውም ካለ በዚህ ዘመንም ልክ አይደለም። ምክንያቱም በእኛ ምንድን ነው ሃይማኖት ራሱ አዳም ሔዋን ስትፈጠርለት መጀመሪያ ገነት ውስጥ እነዛ የሚበሉት የሚጠጡት ነገሮች በሙሉ ተዘጋጅተው በሙሉ ተዘጋጅተው ነው። እሱ ያስፈልጋል አያስፈልግም የሚለው ነገር ውስጥ አንገባ። ያስፈልጋል። ሰው መኖር ሲፈልግ እንደዛ ነው። ስለዚህ ግን ደግሞ አሁን ብዙዎቹ
ገንዘብ የሚረዱበት ከትዳር አንግል ስላለ ነው ይህን ጥያቄ ያነሳሁት። ምክንያቱም ምንድነው ሰው ሳይዋደድም ገንዘቡን ብቻ ተብሎ እየተኖረ ስለሆነ ነው። በትክክል ያ ትዳር አይደለማ። ያ እኮ ኢንቨስትመንት ነገር ነው። የሆነ ንግድ ስራ ሆኖ ለሆነች ኮንትራት ህይወት ውስጥ ተፈራርመሽ ትገቢና ወይ አንድ ልጅ ወልዳለሁ ወይ 2 ልጅ እንወልዳለን፣ ከሆነ ይሆናል ካልሆነ እንፋታለን፣ ብቻ ዋናው ምናምን በሚል እሳቤ ውስጥ ነው የሚገባው። ያ እኮ ትዳር አይደለም። የትዳር ዴፊኒሽን ውስጥ ብያኔ ውስጥም አይገባም። ገብቶሻል? በሆነ አይነት ዓላማና እቅድ እንዴት ነው ማታለል እኮ ነው እኮ አታለሽ ሰውን እንዲወድሽ አድርገሽ ከዛ ገብተሽ ሲመችሽ ምናምን ፈርማ ትወጣለች፣ ወር ፈርሞ እሱ ይለያያል። እንደዛም ወይ ወንዱም ሴቱም ማለት ነው ያድሮ ምናምን። እሱ እኮ ትዳር አይደለም። ታዲያ እኮ ከመነሻውም ትዳር አይደለም። እሱ ሊፈራረሙ ይችላሉ። አዎ፣ ግን የኮንትራት ህይወት ነው ማለት ነው። የሆነ ለሆነ አመት ጭንቅላቱ የተቀመጠ ቢዝነስ ፕላን ነው። እሱ ትዳር ነው ብዬ እኔ ፐርሰናሊ እንደ ትዳር አልወስድም። ትዳር ሲሆን ግን ዋናው ትዳር ኃላፊነት ያለበት ሰው ኮሚትድ ሆኖ የሚገባበት ትዳር ሲሆን ግን ብዙ ሰዎች አይተናል። ከዜሮ ተነስተው ገንዘቡ ማተር ሳያደርግ ኖሯቸው ለምሳሌ ይኖራል እኮ ሰው ኖሮት ገንዘቡን ያጠዋል መሀል ላይ on the middle of their life እየኖሩ በጣም ቆንጆ ኑሮ እየኖሩ ብሩ ምኑ ሊያልቅ ይችላል፣ ሊጠፋ ይችላል። እንትን ምንድን ነው አፕል የሚያደርገው? ገንዘቡ ብቻ ማተር የሚያደርግ ከሆነ ይፈርሳል ማለት ነው ትዳር። እዚህ ገንዘብ ማተር አያደርግም ነው። እዚህ ቦታ ላይ ምንም ማተር አያደርግም። እዚህ ቦታ ላይ ማተር አያደርግም። ስለዚህ ምንድነው ማድረግ ያለባቸው? ገንዘቡን ለማምጣት በጋራ ነው መስራት ያለባቸው። መጣር መሞከር ነው እንጂ ሁሌ እንደተደላደለ እኮ አይኖርም። አንድ የሆነ እንትን ላይ አይቻለሁ፣ ግዴታ ፋይናንሻል ስቴቢሊቲ ሊኖራችሁ ይገባል ይላል። ፋይናንሻል ስቴቢሊቲ ሊጠፋ ይችላል። በጣም ብዙ ባለሀብቶች ዲከርት የገቡ ባለሀብቶች ምናምን እናውቃለን እኮ። ያ ብር ሊጠፋ ይችላል፣ መና ሊሆን ይችላል። ምንድነው ከዛ በኋላ ሊሆን ለሚችለው ነገር ምንድነው እቅዱ? ምንም እቅድ የለም። ሊጠፋ ነው ማለት ነው። ትዳሩ ሊበተን ነው ማለት ነው። ከዜሮ ደግሞ ተነስቶ አብሮ መጣር መልፋት መቻል አለበት። አዎ። ከዛ ግን ስንመለስ አሁንም እንዳይምታታ ሰው ስለሚያምታታው ማለት ነው። ገንዘብ አያስፈልግም የሚል ሰው ካለ ደግሞ እሱን ኮሌታና ጆሮውን ይዞ ማስወጣት ነው ከእንደዚህ አይነት ውይይት ውስጥ። ገንዘብ ያስፈልጋል እንዴ? አሁን የምንቀርጽላችሁ በገንዘብ በተገዛ ስልክ ነው። የተቀመጥንበት ሶፋ በገንዘብ የተገዛ ነው። የምንበላው በገንዘብ የተገዛ ነው። ያስፈልጋል ገንዘብ። ግን ያው እኛ ገንዘብ ልንገለገልበት ነው እንጂ ገንዘብ እኛ እንዲገለገልብን አይደለም። እሳቤው ማለት ነው ያስፈልጋል። ከዛ በተጨማሪ ደግሞ ከገንዘብ በፊት መዋደድ፣ መፋቀር፣ መተሳሰብ፣ መተማመን የሚባሉት ነገሮች ይቀድማሉ። ግን ሰው ከዛ በኋላ ነገሮች ገንዘብ አሁን ውድዬ እነሱ ነገሮች እንትን ሆኗል። አሁን ምንድነው ተራ ነገር ሆኗል፣ ወሬ ሆኗል። በወሬ ቀርተዋል። በወሬ ማለት ሰው እየኖረበት ስላልሆነ ገብቶሻል። አሁን መተማመንን ምንድነው መተሳሰብን ምንድነው መቻቻልን መፋቀር የሚባሉ ነገሮችን በቃል ደረጃ ሲነገሩ ምናምን ልክ ነው አዎ ምናምን ይቻል ሰዋ ተግብረው አድርገው ምናምን ስንባል እዚህ ጉሮሯችን ስር ነው የሚመጡት የሚቆሙት። እሺ አሁን ለሰይ መተሳሰብ ሲባል እኮ በቃ ባለቤትሽ ኦኬ በጣም ስትራግል እያደረገ ነው ሰፖርት ላደርገው ይገባል በሆነ አይነት መንገድ ብሎ ማሰብ። አንቺ ላይ ኢንቨስት የሚያደርጋቸው ነገሮች ካሉ ለምሳሌ ባለበት የፋይናንሻል አቋም ምናምን ተገንዝበሽ ነው ይሄ ነገር ልክ አይደለም ሰው እንደዚህ ማድረግ አለብን እንዲህ ሸክሙን የሚያቀል ነገር ማድረግ፣ እሱም ይሄ ነገር ያስፈልጋታል እንዲህ መሆናለች ውድዬ ምናምን የሚል ነገር ማሰብ። በቃ ጭንቅላት እነዚህ ነገሮች ሊኖሩ በአንድ ልብ መካሪ በአንድ አፍ መናገር ማለት ነው። በዛ አይነት ሁኔታ ውስጥ መገኘት ማለት ነው። ይሄ በጣም ከባድ የሆነ ምንድነው መንፈስ ቅዱስ ካልቀረባችሁ ልትለማመዱት የማትችሏቸው ነገሮች ናቸው። ያዳግታል። አሁን ባለንበት ዘመን ይሄ ምንም ፋክት ነው። ገንዘብን ብቻ ማተር አድርጎ ትዳር ይቆማሉ ለሚለው እንትን ነው እሱ ነገር ልክ አይመጣም እንላለን። ስለዚህ አዎ ልክ አይመጣም፣ እውነት ልክ አይመጣም። እና ምክንያቱም ለምንድን ነው አሁን መጠየቅ ያለባቸው ሰዎች ለምንድን ነው ብዙ የባለ ትዳር እንትኖችን ስትሰሙ እንዲሆነን እንደዚህ ሆነን እንደዚህ ነበረ በፊት እንዲሆነን አሁን ግን እግዚአብሔር ይመስገን እዚህ ላይ ደረስ ምናምን ሲሉ ሰው ዋው ምናምን እያለ ይሰማል አይደል? በጣም የሚገርም ጎበዞች ናቸው ምናምን። ኦኬ እሺ አንተ እንደዚህ ጀምር ስትዩ ግን እንደዚህ አይነት ኑሮ ይከብዳል ምናምን ይልሻል። ሁሉም ከዚህ ያንን የምታደንቅ ከሆነ ከብቶሻል። ያለ ስትራግል የሚጀመር ያለ ስትራግል ምንድነው የሚሳካ ነገር የለም። ሁሉ ውጣ ውረድ አለው። አልጋ ባልጋ የሆነ ነገር የለም። ሶ
በትልቁ እንደ ቢልቦርድ ገንዘብ የሚለውን ነገር አስባችሁ ከሆነ እየተንቀሳቀሳችሁ ያላችሁት በእኛ መጽሐፍ ቅዱስ ክርስቶስ ጌታ አምላካችን ለሁለት ጌቶች መገዛት አይቻልም ብሏል። ገንዘብን ከራሱ እኩል አድርጎ በጣም ፓወርፉል የሆነ መልእክት ነው። እንደ ቀላል መጽሐፍ ቅዱስ እናነባለን የምትሉ ሰዎችም አልፋችሁት አትለፉ። አይታችሁ ዝም ብላችሁ በቃ ለሁለት ጌቶች መገዛት አትችሉም ማለት ከአምላክ አንደበት ነው የሰማችሁት። ይሄንን ገንዘብ ነው፣ እሱ ነው። ሶ ዩ ሃቭ ቱ ቹዝ ነው። እንዴት ነው የምትጠቀሙበት ነው። ገንዘብን አያስፈልግም አይደለም ያለው። ስለዚህ እንደዛ ብናስብ ጥሩ ነው በሚል እንለፍ እላችኋለሁ። እሺ እንግዲህ አለቀ በቃ 4 ጥያቄ ነው ለዛሬ ያዘጋጀሁለት 4 ነው። እሺ አንድ ነው የሚቀረው። እሺ እኛ ትዳር እንድንመሰርት ያደረገን ነገር ምንድን ነው? እኔና አንተ እኔና አንቺ አንደኛ የእግዚአብሔር ፈቃድ ነው። በጣም ክብሩን ይውሰድ እግዚአብሔር አምላክ። አሜን። ድንግል ማርያም ደግፋን ብዙ ነገሮችን አሳልፋልን አንድ ላይ እንድንሆን እግዚአብሔር ፈቅዶ ሆነናል። አንድ ላይ ያው መጀመሪያው እግዚአብሔር ፈቃድ ነው። በጣም እግዚአብሔር ያልፈቀደው ነገር ምንም አይሆንም። እንደ ሰውኛ ስናስበው ደግሞ ምን አስወሰናችሁ የሚለው ነገር ላይ ስንገባ እኔ እየሰራው ነው፣ ስራ እየሰራው ነው። የሆነ ያህል ገንዘቦች እርን እያረኩ ነው፣ እሷም እየሰራች ነው። መንዝሊ የሆነ ያህል ኢንካም ነበረን እና በዛ ኢንካም ኦልሞስት ለ3 ዓመት ያህል ምናምን ለብቻችን ዝም ብለን ኖረናል። ራሳችን እየበላን ዝም ብለን ሳንገባ ማለት ነው። ላይክ አንድ ቤት ውስጥ መኖር ሳይሆን እንደዚህ እንበላለን እንጠጣለን። አሁን የምታዩት ይሄ ቤት ውስጥ ምግብ እየሰራን ምናምን ምሳ ሰዓት እበላለሁ፣ እራትን በልቼ ወደ ቤት እሄዳለሁ ምናምን። እሷም ወደምታድርበት ወደ እናቷ ጋር ትሄዳለች፣ እኔም እሄዳለሁ እናቴ ጋር። እንደዛ ነበር የምንኖረው 3 ዓመት ሙሉ ምናምን። ግን በዛ መሀል ምንድነው ወደ ትዳር 3 ዓመት ለምን አልተሳሰባችሁም ካላችሁ፣ አንደኛው ቅድም እንዳልኳችሁ የእግዚአብሔር ፈቃድ ነው። ሁሉም በእግዚአብሔር ፈቃድ ነው የሚከናወነው። በትክክል። ሌላኛው ነገር ምንድነው እሱ እግዚአብሔር ፈቅዶልን በዛ 3 እና 4 ዓመታት ውስጥ በደንብ እርስ በርስ እየተዋወቅን ነበር። በደንብ አብሮ ምንድነው ላይክ በትክክል እንደተጋባዘው አስቤዛ ገዝተን ምናምን ነበር የምንኖረው። እንደው ያኔ ሶሻል ሚዲያውን ብንጀምረው ጥሩ ነበር። በጣም ነበር የሚያስቀው አኗኗራችን። እዚህ አሁን የምታዩት ሩም ውስጥ የሆነች ድሮ አግድም ሳጥን የለችም? ሳጥን አለች ልብስ ምናምን የምትቀመጥባት። ምን አለ ሌላ? እስቶቭ አለ። ሌላ ምን አለ? መቀመጫ የሆነ 2 ወንበር ምናምን ነበረ። እንትን ወንበር ሌላ ምንም የለም። ትንሽ ዝም ብሎ ፍራሽ ነገር ትንሽ ያለች እና በዛ ሁኔታ ውስጥ ነበር እየኖርን የነበረው። እና ፋይናሊ ምን ዲሳይድ አደረግን? ለምን አንጋባም? ላይክ በቃ እየኖርን ነው አሁን። መንዝሊ ራሳችንን ሰርቫይቭ አድርገን እየኖርን ያለን ሰዎች ነን። መንዝሊ ኢንካም አለን። ከዛ በደንብ ረጅም ጊዜ ቆይተናል በፍቅር። ምንድን ነው ሊይዘን የሚችለው የሚል አይነት ጥያቄ ውስጥ ገባን። መቅደም ያለባቸውን ነገሮች ቤተሰብ ጋር ማሳካት ማድረግ ያለብንን ነገሮች አደራረግን፣ ወደኋላ እንዳይጎትትን። በትክክል በእኔም ወገን በእሷም ወገን ያለውን ነገር አስተካከልን። ከዛ በኋላ ያው ቀጥታ ወደ ትዳሩ ዓለም ገባን፣ ተቀላቀልን። እኛ ወደ ትዳር እንገባ ያደረገን ነገር እሱ ነው። ፕራዮሪቲሊ መቅደም ያለበትን ነገሮች አስቀድመናል። መጀመሪያ ቤተሰብ ጋር እንዲህ ማድረግ አለብን፣ ማሳካት ያለብን ነገር አለ። እሱን አደረግን። ከዛ በኋላ እንዲህ ባረግ ኑሮ ምናምን እንዳንባባል ወደ ትዳር ስንገባ ይህን ነገር ሳናሳካው ምናምን ሳንል እንዳንወቃቀስ በኋላ ላይ ወደ ትዳር ከገባን በኋላ በመተጋገዝ እውነቱን ስነግራችሁ በመተጋገዝ ነው። እኔም እሷም እኔን እያገዘችኝ በእኔም ወገን ያለውን ነገር አደረግን፣ በእሷም ወገን ያለውን ነገር የተቻለን አቅም አደረግን። ከዛ በኋላ ወደ ትዳር ገባን። ቤተሰብም ደገፈን፣ በደንብ ደገፈን። በጣም ደስ ብሏቸው ነው እየደገፈን እና ወደ ትዳር የገባንበት ምክንያት ዋናው እሱ ነው። ግን በጣም ብዙ በረከቶችን አግኝተናል ትዳር ውስጥ በመግባታችን። በዚች 2 ዓመት ውስጥ ደግሞ ብዙም ተፈትነናል፣ ብዙም በረከቶች አግኝተንበታል። እግዚአብሔር ይመስገን። ወደፊትም ደግሞ ይቀጥላል፣ ፈተናውም ይቀጥላል፣ መባረኩም ይቀጥላል። ምንም ጥያቄ የለውም። ሁለቱም እንደዚህ ተያይዘው የሚሄዱ ነገሮች ናቸው። በፈተና የሚጸና እሱ ምንድን ነው? በፈተና የሚጸና በፈተና ጸንተህ ስትቆም የምትሸለመው ነገር አለ። ኦፍኮርስ ኦኬ። መጽሐፍ ቅዱስን ጥቅስ ነው እንዴ? በፈተና የሚጸና እሱ የተመረጠ ሰው ነው።
አስተውሽ ጠፍቶኝ እኮ ነው እሱ ያልከው አንተ ግን የባሰ ጠፋብኝ። አስጠፋው። ብቻ ያው በቃ ከፈተናው በኋላ ሁሌም ቢሆን እንትን እንላለን፣ ሽልማት አለ። ሲኖር ፈተናንና በረከትን መነጣጠል አይቻልም። ያው እንደውም አንድ አባባል አለ አይደለም፣ ሰው ስለ ዝናቡ ሲጸልይ ከጭቃው ጋር ደግሞ እንዴት መኖር እንዳለበት መማር አለበት። ያው በረከት ሲመጣ አብሮት ፈተና ደግሞ ያው ይመጣል። እዚህ ሁለቱ እንደዚህ የአንድ ሳንቲም ገጽታዎች ናቸው። እንዴት ከመፕ እንዳደረግሽ እኔ እንጃ እሱ ላይ ያው ማንኛውም ግን ትዳር ውስጥ የገባንበት ምክንያት ያ ነው የመጀመሪያው። እግዚአብሔር ይመስገን። እንግዲህ ምንም የሚቀረን ነገር አለ መሰለና የመሳሰሉ ነገሮች፣ ጨዋታዎች፣ ቤተሰባዊ ጨዋታዎች ከዚች ውብ ኮረዳ ጋር አንድ ልጅ አንድ ልጅ ገና እንዲህ እያለን እንትን እንዲል ወደ ማገባደጃው ደርሰናል። ኦፍኮርስ ሁላችሁም እንትን አድርጉ፣ ሰብስክራይብ አድርጉ እና ደግሞ ውዶች የምንድን ነው መሰላችሁ እንድንወያይበት አብረን ከእናንተም ጋር ከኔና ውድዬ ጋር እንድንወያይበት የምትፈልጉት ርዕሰ ጉዳይ ካለ ኮመንት ሳይሆን ኢንቦክስ አድርጉ። ቲክቶክ ላይ ወይ ታሪካችሁን ወይ የሆነ ነገር ርዕስ እንድንነግራችሁም ሆነ ወይ ሼር እንድናደርጋችሁ ኤክስፒሪየንሳችንም ሆነ ምናምን እዛ ላይ ጣል አድርጉልን፣ እንወያይበታለን። እንወዳችኋለን ሁላችሁንም። እዚህ ጋር ውድዬን ስያዋል አያችሁት? ቁመቱ እኩል ነው ከኔ ጋር። ዘሊና ቲዩብን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ቪዲዮአችንን እስከ መጨረሻ በመከታተል አጋርነታችሁን አሳዩ። ሁላችሁን እንወዳችኋለን። ቸርን ሰብንት በሰዓትሽ ተነሳሻ ጎበዜ 26 ደቂቃ